ስሜ ዘላለም እሸቱ ከሁዳ ሪል ስቴት የሚድሮክ ኢንቨስትመንት ግሩፕ የመጣሁት የፋይናንስ ዳይሬክተር ነው። ስልጠናው እንግዲህ ብዙ ጥቅሞችን ያገኘንበት ነው። በስራችን ላይ ከፍተኛ ለውጥ ያመጣ ነው። ከዚህ በፊት በዘለማድ ሲሰሩ የነበሩ ነገሮችን የታክስ ሕጉን በተሳከረ ሁኔታ ስልጠናው ላይ ባገኘ ነው እውቀት ስራችንን በአግባቡ እየሰራን እዚህ ታክስ ዲክሌር የምናደርጋቸውን እናሳውቃቸውን ማንኛውንም ወጪና ገቢዎችን በተመለከተ ተገቢ ያልሆነውን ነገር ላለማድረግ ከወዲሁ ቀድመን እንድናውቅ የረዳን በመሆኑ እናንተም ላይ የምናባክነውን ጊዜ እና በራሳችን ካላግባብ የምንከፍለውን ታክስ ወጪ የቀነሰ በመሆኑ ስልጠናው በጣም ከፍተኛ የሆነ አስተዋጽኦ አድርጎልናል እና በስራችንም ያሉትንም ሰራተኞች ከዚህ ከሄድን በኋላ ስልጠና በመስጠት በስራቸው ላይ ከፍተኛ የሆነ ለውጥ አምጥተዋልና ስልጠና ተጠናክሮ መቀጠል ያለበት በየጊዜውም አፕዴት መደረግ ያለበት መሆኑን ከዚህ በስልጠናው ተረድቻለሁ። ብዙ ጊዜ በኃላፊነት ያሉ ሰዎች ጊዜ ብዙ የሌላቸው በመሆኑ ይሄ ሞጁላር ስልጠና እንደውም ለዚህ መደረጉ ጊዜ ለሌላቸው ሰዎች አስተዋጽኦ አድርጓል። ስለዚህ የጊዜን አስመልክቶ ማንኛውም የድርጅት ሰራተኞች ለዚህ ጊዜ ሰጥተው ስልጠናው መውሰድ አለባቸው እና ብዙ ጊዜ አስቸጋሪ እየሆነ ያለው የጊዜ ሁኔታ ስለሆነ እናንተም ደግሞ ያን ተረድታችሁ በርቀት ትምህርት በሞጁላር በተወሰነ ጊዜ በማብራሪያ በመስጠት አንብበን መተን እንድንፈተን አንብበን መተን እንድንረዳ በማድረጋችሁ ይሄ ጥሩ ነው። ስለዚህ በዚሁ መቀጠል አለበት። ሳባድር እባላለሁ። ከሲዩ ኢትዮጵያ ኢንስፔክሽን ኤንድ ሰርቲፊኬሽን ፒኤልሲ ነው የመጣሁት። ስልጠናው በጣም ጥሩ ነበረ። ባለፉት ጊዜያት የወሰድናቸው ስልጠናዎች ሞር ፎከስ የሚያደርጉት አዳዲስ ታክስ ሕጎች የወጡ ነበሩ። ፕላስ ደግሞ ግዴታዎቻችንን እንድናውቅ አድርገውናል። መብቶቻችንን ደግሞ በዛው እንድናውቅ አድርገውናል። ለምሳሌ በፊት ያው በጣም ገቢዎች ጋር ብዙ ቅርበት አልነበረንም፣ ያው በርቀት ነበረና ከስልጠና በኋላ ሞር ክሎዝ እንድንሆን መብታችንን እንድንጠይቅ ግዴታችንን እንድንወጣ አድርገውናል። በተጨማሪም በቴሌግራሞች ሪች አውት ያደርጉናል። ዩቲዩቦች በጣም ብዙ አሉ። በየቶፒኩ በምንፈልገው አይነት የምንፈልገው ሪፈር ማድረግ እንችለናል። ቪዲዮዎችን እንመለከታለን። እሱ ካልገባን ደግሞ በአካል እየመጣን ብዙዎቹን ኮንታክት እናደርጋቸዋለን እና ስልጠና ቡድኑን በጣም ጥሩ ሄልፕፉል የሆኑ በጣም ብዙ ለማስረዳት የማይሰለቻቸው ጥሩ ነበር። ብቻ ቆይታችን በጣም ደስ ይል ነበር። ሜይ ቢ ትንሽ ቀኑ ቢጨመር ታክስ ሕጉ በጣም ብዙ ነገር ነው ይዞ ያለው እና እሱን በዛች አጭር ጊዜ ውስጥ በደንብ ክሊርሊ ለማወቅ ይቸግረናል። ያው በተጨማሪ የኛ ኢፈርት እንዳለ ሆኖ ትንሽ ቀን ቢጨመር ከዛ ደግሞ ያው በዚሁ ይቀጥል ነው የምንለው። ሞር በደንብ እንድንበቃ አድርገውናል። ለሂሳብ ባለሙያው በጣም ጥሩ ነው አሁን ያለው ነገር። ሳሰፋ እባላለሁ። የመጣሁት ማግ ኢንጂነሪንግ ኤንድ ትሬዲንግ ፒኤልሲ ነው። አሪፍ ነበር ስልጠናው። በጣም ቆንጆ ነበር። ጥሩ እውቀት አግኝተንበታል። በተለይ አዳዲስ አዋጆቹን አውቀንበታል። ባትን በተመለከተ ብዙ ሊንኮቹ ብዙዎቹን አውቀንበታል። ራሳችንን አፕዴት እንድናደርግ አድርጎ አሪፍ ነው። በዚሁ ቀጥሉ፣ በርቱልን። እናመሰግናለን።
ስሜ ልሳኑ ዘለቀ ገድሌ ይባላለሁ። የመጣሁበት ድርጅት አዶርሳም ቢዝነስ ፕራይቬት ሊሚትድ ካምፓኒ ነው። በስልጠናው ከፍተኛ እውቀት ነው የጨበጥንበት። የጋራ ልምዳችንም ከእናንተም ኤክስፐርቶቹ ጥሩ ትምህርት ነው የሰጠን። የምንጠይቀውም ጥያቄዎች አግባቢ የሆነውን መልስ አግኝተናል፣ ረክተንበታል። በአጭር ጊዜ ብዙ ግንዛቤ ያገኘንበት ስለሆነ ወደፊትም በተለያዩ ጊዜ የታክስ ሕጎቹን በተመለከተ እየተገናኘን ግንዛቤ ማስጨበጫ ብትሰጡን በጣም የተሻለ ይሆናል።